ሰላም እንዴት ናችሁ? ይህ ከአካዳሚክ ሜንተር የሚተላለፍላችሁ ትምህርታዊ ነክ ቪዲዮ ነው። በዛሬ ቪዲዮ የማሳያችሁ በሪሰርች ውስጥ ኢንትሮዳክሽን እንዴት እንደምንጽፍ አሳያችኋለሁ። አጠቃላይ ስንመለከት ኢንትሮዳክሽን በየትምህርት ዘርፍ ይለያያል። ለምሳሌ ለአንደር ግራጁዌት ተማሪዎች ወይም ለዲግሪ ተማሪዎች ከ5 እስከ 8 ፔጅ ነምበር ወይም ገጹ የገጽ ብዛት ከ5 እስከ 8 ሲሆን ለሁለተኛ ዲግሪ ደግሞ ወይም ለማስተርስ ተማሪዎች ከ8 እስከ 15 ሲሆንና ለፒኤችዲ ወይም ለሶስተኛ ዲግሪ ከ15 እስከ 25 ፔጅ ነምበር ሊሆን ይችላል። ወደ አጻጻፉ ስንመጣ ኢንትሮዳክሽን እንግዲህ የሚጀምረው ከባክግራውንድ ኢንፎርሜሽን ሲሆን በባክግራውንድ ኢንፎርሜሽን ውስጥ የምትጽፉት what is already known about your title under investigation እናንተ ለመስራት የፈለጋችሁትን ሪሰርች ስለዛ ታይትል በሊትሬቸር ሪቪው ውስጥ የታወቀው ነገር ኦልሬዲ የተጠና ነገር ምንድነው የሚለው ታስቀምጡና በተጨማሪ ደግሞ አድሬስ ያልተደረገ ነገር ወይም ተጨማሪ ጥናት የሚያስፈልገው ነገር ታስቀምጣላችሁ ማለት ነው። ሌላኛው ደግሞ ስቴትመንት ኦፍ ፕሮብሌም አሁንም በኢንትሮዳክሽን ውስጥ ስቴትመንት ኦፍ ፕሮብሌም መጻፍ መቻል አለበት። ስቴትመንት ኦፍ ፕሮብሌም ሲጽፉ ታርጌትሊ እናንተ አድሬስ ለማድረግ የፈለጋችሁትን ስቴትመንት ኦፍ ፕሮብሌም ትጽፋላችሁ። ሌላኛው ደግሞ ለምን ያን ታይትል ወይም ያን ስቴትመንት ኦፍ ፕሮብሌም ለምን እንደምትሰሩ ኤክስፕላይን ማድረግ ያስፈልጋል ማለት ነው። ይሄ ብቻ አይደለም። ያ ስቴትመንት ኦፍ ፕሮብሌም ደግሞ አድሬስ ባይደረግና ሶልቭ ባይደረግ ምን አይነት ችግር ያመጣል የሚለውንም ማስቀመጥ ይኖርባችኋል። በአጠቃላይ እነኚህ መረጃዎች በሪፈረንስ አመሳክራችሁ ኤቪደንስ ሊኖራችሁ ይገባል። በራሳችሁ እይታ ብቻ መጻፍ እንደሌለበትና ስቴትመንት ኦፍ ፕሮብሌም ደግሞ ኤግዛክት መሆኑን በሪፈረንስ ታስቀምጣላችሁ ማለት ነው። ስለዚህ ኢንትሮዳክሽን ዘ ላስት ላይን ወደታች እየወረዳችሁ ስትመጡ ደግሞ አንድ ማወቅ ያለባችሁ ትልቅ ነገር ምንድነው? ያን ስቴዲ ኤሪያ ወይም እናንተ በምትሰሩበት ኤሪያ ላይ ያ ሪሰርች ተሰርቷል ወይ አልተሰራም የሚለውን በደንብ ማመዛዘን ያስፈልጋል ማለት ነው። ካልተሰራ ዘርስ ነው ስቴዲ አገን ደግሞ ተሰርቶም ከሆነ የተወሰነ ሪሰርች ካለ that is a limited study ብላችሁ ተጽፉና መጨረሻ ላይ ስትዘጉ therefore the aim of this study ብላችሁ መጨረሻ ላይ main objective ሪስቴት አድርጋችሁ ተዘጋላችሁ ማለት ነው። ስለዚህ በዛሬ ቪዲዮ ላይ ኢንትሮዳክሽን እንዴት እንደምጻፍ በሪሰርች ውስጥ አሳይቻችኋለሁ። ይህ ኢንፎርሜሽን ሌሎቹ እንዲደርስ ደግሞ ሼር አድርጉ። ኮፒ ሊንክ ላይክ ማድረግ ኮመንት እያደረጋችሁ ፎሎ ማድረግ ቤተሰብ ይሁኑ። አመሰግናለሁ።